አንድ ሽማግሌ አባት አስቤዛ ይዘው እየሄዱ ያሉ ተደናቅፈው ወደቁና ሌሎች አይተውት እንዳላዩት ሮጠው ሲያልፉ አንዲት ግን በድንጋጤ ወደሱ በመቅረብ ሰላም አባት እኔ ያግዛቸዋለሁኝ ብላ እጇን ዘረጋችላቸው። ደግፋ እንዲቆሙ ካደረገቻቸው በኋላም አስቤዛውን ሰብስባ በማንሳት ካርቶን ላይ አድርጋ ሰጣቻቸውና ከዛም ትንሽ ደቂቃ ጠብቁኝ እመለሳለሁኝ ብላ ታቸው ሄደች። ወደ ገበያ በመሄድም ሁሉም ሽማግሌውን ገዝቶት የነበረውን አስቤዛ ገዝታ ወደ ሽማግሌው አባት ተመለሰችና ይሄ የወደቀውን አስቤዛ ሁሉም ስለተዋላሸ መጣል አለብኝ ብላ የገዛቸውን አዲሱን አስቤዛ ሰጥታ የመጀመሪያውን የወደቀውን አስቤዛ ተቀበለቻቸው። ሽማግሌው አባት በተጓሯ ተገርሞ ይህን ልታደርጊ አይገባም ነበር፣ ምንም የምከፍልሽ ነገር የለኝም አሏት። እሷ ግን ለብር ብላ እንዳላደረገችው ነገረቻቸው። ቀጥላም ሰዓቷን በማየት አሁን መሄድ አለብኝ ተጠንቅቃችሁ ሂዱ ብላ ልትሄድ እንዳለች ሽማግሌው አባት ስምሽን ግን ማን ነው ብለው ጠየቋት። እሷም አሊ ነው የሚባለው ብላ ታቸው ሄደች። እርሳቸውም እኔም ቦርሰንት ነው የሚባለው፣ ያደረግሽልኝ ሁሉም ነገር እግዚአብሔር አውስቴ ባርክሽ አሏት ድምጻቸውን ከፍ አድርገው። ከዛ በኋላም አሊ ወደ አንድ ቢሮ ገብታ ቢሮው ላይ ለነበረችው ሴት እንዴት አደርሽ ብላ ሰላም አለቻትና ልጅቷን ግን ፊቷን አስራ አላወቅሽም ማነሽ አለቻት። አሊም አዲስ የፋይናንስ ሰራተኛ መሆኗንና አሁን ለመጀመሪያ ጊዜ የመጣች እንደሆነች ነገረቻት። ልጅቷም ቀጥላ በመጀመሪያ ቀንሽ ዘግይተሽ መጣሽ፣ እንደዚህ ከቀጠልሽ እዚህ ስራ ላይ ብዙ እድሜ የሚኖርሽ አይመስለኝም አለቻት። አሊም መንገድ ላይ ያልጠበቀችውን ችግር እንዳጋጠማትና ከዚህ በኋላ በፍጹም እንደማታረፍ ነገረቻት። ልጅቷ ግን ፊቷን አስራ እኔ ምንም ምክንያት መስራት አልፈልግም፣ ይሄ ድርጅት ከንግግር በላይ ተግባር ነው የሚያምነው አለቻት። ቀጥላም ተከተይኝ የምሰሪበትን ቢሮ አሳይሻለሁኝ ብላ ወደ ምሰራበት ቢሮ ይዛት ሄደች። በእጆቿን እያሳየችም እዚህ ሆነሽ ነው የምትሰሪው፣ አስፈላጊ ከሆነ ኢንጂነር ዳንኤል ነው የሚደውልሽ ብላ ትታት ሄደች። አሊም አመስግና ወንበሩም ላይ ተቀምጣ ስራዋን መስራት ጀመረች። ሽማግሌው አባት እጁ ላይ የነበረው የአንድ የድርጅት ፎቅ ስዕል ፊታቸው ላይ ከነበረው ፎቅ ላይ አነጻጽረው በደስታ ንብረታቸውን አንስተው ወደ ፎቋ መሩ። ወደ ቢሮው ከገቡ በኋላም ልጅቷ አየቻቸውና በፍጥነት ወደ እሳቸው ቀረበች። የኔ ልጄን ፈልጌ ነው የመጣሁኝ፣ እዚህ ነው የሚሰራው አሏት። እሷ ግን አለባበሳቸውን አይታ እዚህ ቦታ ላይ ልትገባ አይገባችሁም አለቻቸው። ሽማግሌው አባትም ቀስ ብለው ልጃቸውን ለማየት እንደመጡ ደጋግሞ ቢነግሯትም እሷ ግን ድምጿን ከፍ አድርጋ የፈለጋችሁትን ፈልጉ፣ ልናግዛችሁ አንችልም፣ ስለዚህ ኃይል ከመጠቀማችን በፊት ራሳችሁ በክብር ከዚህ ቢሮ ውጡ አለቻቸው። ሽማግሌው አባት እየወጣ ያለም አንድ ወጣት ገባና ፈገግ እያለች ፖል ስላየሁ ደስ ብሎኛል፣ ናግባ ውሃ ወይም ቡና ላምጣልህ አለችው። እሱም ምንም ነገር እንደማያስፈልገው ነግሮ ወደ ሽማግሌው ዞሮ በማየት የሆነ ችግር አለ እንዴ? ይህ ሽማግሌ ሲያስቸግርሽ ነበር እንዴ ብሎ ጠየቃት። እሷም ኖ የሚበላ ምግብ ነው የጠየቀኝ የነበረው፣ አሁን ደግሞ እየወጣ ነው ብላ ለሽማግሌው ደግማ ከቢሮው ላይ እንዲወጣ ነገረችው። ሽማግሌውም ስታቸው ሄደ። ልጅቷም ቀጥላ ዳንኤል እየጠበቀህ ነው እንሂድ ብላ ይዛው ሄደች። ዳንኤል እየሰራ ያለም ልጅቷ ወደ ቢሮው ገብታ አዲሱ ባለደራው መጥቷል አለችውና እሱም ለፖል በክብር ቁጭ እንዲል ጠየቀው። ሽማግሌው አባት ለልጅቷ ተደብቆ ሲከታተላት ቆይቶ ከሄደች በኋላም ንብረቱን አንስተው ወደ ቢሮው ሊገባ እንዳለ አሊ ያገኘችውና ተገርማ አባት ምን ያደረጋችሁ ነው እዚህ አለቻቸው። እሳቸውም ለሷ በማግኘታቸው በጣም ደስ እንዳላቸው ነግረው ልጄን ለማየት ነው የመጣሁኝ አሏት። እሷን ፈጠን ብላ ልጃችሁን ማን ነው ስሙ አለቻቸው። የልጃቸውን ስም ከመናገራቸው በፊት ግን ልጅቷ መጣ አሁንም በድጋሚ መጣችሁ፣ እዚህ እንድትገባ አይገባችሁም አለቻቸው። ሽማግሌው አባት አሁንም ልጃቸውን ለማየት እንደመጡና ሌላ ምንም ችግር እንደማይፈጥሩ ነገሯት። ልጅቷ አሁንም በንዴት ከቢሮው ላይ በራሳቸው በሰላም እንዲወጡ ካልሆነ ግን ደውዬ ፖሊስ ልጠራ ነው አለቻቸው። ሽማግሌው አባት ግን ልጄን ሳላይ ከዚህ አካባቢ አልሄድም አለዋት። እሷን በኃይል ለማስወጣት እጃቸውን ይዛ መሳብ ጀመረች። አሊ በልጅቷ ድርጊት ተገርማ እንደዚህ አድርገሽ የማስወጣት መብት እኮ የለሽም አለቻት። ልጅቷ ግን ስራዋን በሰላም መስራት የምትፈልግ ከሆነች ዝም እንድትል ነገረቻት። አሊም ለአንድ ትልቅ ሰው ክብር በሌለው መንገድ እያንገላታች በፍጹም ዝም ብላ ማየት እንደማትችል ከነገረቻት በኋላ ልጅቷ በንዴት ይህ ስራ እንዴት እንደሚስተዳደር አንቺ አትነግሪኝም፣ አሁን አንድ ቃል ብትናገሪ ከዚህ ስራ አባርሻለሁኝ አለቻት። አሊም ተገርማ ይሄ ድርጅት ለትላልቅ ሰዎች በማንገላታት ነው የሚስተዳደረው ማለት ነው? እዚህ ድርጅት ውስጥ እኔም ሰራተኛ ሆኜ መስራት አልፈልግም አለቻት። ልጅቷ በቁጣ ለሁለታቸውም ከቢሮ ላይ እንዲወጣ አዘዘቻቸውና አሊም ትታቸው ሄደች። ከዛ በኋላም አሊ ከቢሮ ላይ ወጣ እየሄደች ያለች ሽማግሌው አባት እየሮጡ በመድረስ የኔ ልጅ በጣም ይቅርታ በእኔ ምክንያት ከስራ ተባረርሽ አሏት። እሷ ግን ችግር እንደሌለውና ለሰው ክብር የሌለው ድርጅት ውስጥ ከመስራት አለመስራት እንደሚሻላት ነገረቻቸው። ሽማግሌው አባትን ቀጥለው ከልጄ ጋር ተነጋግሬ ወደ ስራ እንደሚመልሱሽ ማድረግ እችላለሁኝ አሏት።
አሊም አሁን ከልጅቷ ጋር ከመከራከር ሌላ የሥራ ዕድል መፈለግ እንደሚሻላት ነገረቻቸው። ሽማግሌው አባትም ለልጃቸውም ከነገሩት እሷ ምንም እንዳላጠፋች እንደሚያውቅና ወደ ሥራ በሰላም እንደሚመልሳት ነገሯት። አሊም አመስግና በእሷ ብዙ መቸገር እንደሌለበት ነገረችው። ቀጥላም ስለተዋወቅን በጣም ደስ ብሎኛል፣ በሰላም ወደ ቤታችሁ ሂዱ አለቻቸው። እርሳቸውም መርቆ ሸኟት። ከዛ በኋላም ዳንኤል ወደ ሰራተኛዋ ሂዶ ዲማሪስ አዲሷ የፋይናንስ ሰራተኛ አልመጣችም እንዴ አላትና እሷም ጭንቅላቷን ዝቅ አድርጋ እንደመጣችና ነገር ግን ዘግይታ ስለመጣች ከስራ እንዳባረረቻት ነገረችው። ዳንኤልም በተግባሯ ደንግጦ በመጀመሪያ ቀን ስለዘገየች ብቻ ለፋይናንስ ሰራተኛ የምታክል ከስራ አባረረሻት ብሎ ጠየቃት። እሷም አዎ፣ እዚህ ድርጅት ውስጥ እንደዚህ አይነት ትኩረት አለመስጠት እንዲኖር መፍቀድ የለብንም አለችው። እሱም ያለ ፋይናንሷ ሰራተኛ ድርጅታቸውን ማደግ እንደማይችል እና ሰራተኛዋ በጣም እንደምታስፈልጋቸው ነገራት። ዲማሪስም በመደንገጥ ከነበረችበት ተነስታ ሌላ ሰራተኛ ማግኘት እችላለሁኝ አለችው። ዳንኤልም ጊዜ እንደሌላቸው ነግሮ ለአባራረቻት ሰራተኛ ደውላ እንድትመልሳት ነገራት። ቀጥሎም በቁጣ ሰራተኛ የመባረር ስልጣን የለሽም፣ አሁን በደንብ አድርገሽ ስሚ፣ ለሰራተኛ ወደ ስራዋ መልሻ፣ ካልሆነ ግን ስራሽን አደጋ ላይ ይገባል ብሏት ሄደ። ዲማሪስም ሞባይሏን አውጥታ ለአሊ ደጋግማ ልትደውልላት ጀመረች። ስላልመለሰችላት ግን ወደ ውጭ ወጥታ መፈለጉን ጀመረች። ሽማግሌውን አባት ጎዳና ላይ ቁጭ ብለው ካየቻቸው በኋላ ወደ እሳቸው በመሄድ ልጅቷ የት እንደሄደች እንዲነግሯት ጠየቀቻቸው። ሽማግሌው አባትም በእጃቸውን ጠቁመው የሄደችበትን መንገድ ነገሯት። ቀጥሎም የኔ ልጅ አሁንስ ልጄን ማግኘት እችላለሁኝ ብለው ጠየቋት። እሷ ግን በፍጹም አሁን ከልጃችሁ በላይ በጣም አስፈላጊ ስራ አለብኝ ብላ ትታቸው ሄደች። አሊም ባሷን ከመጣች በኋላ ወደ ባሷ ልትወጣ ስትል ዲማሪስ አይታት ከፍ ባለ ድምፅ ጠራቻት። ተመልሳ ከመጣች በኋላም ቀጥላ ወደ ቢሮ እንድትመለሽ ይፈልጋለሁኝ አለቻትና አሊ ግን ለምን አሁን እንድመለስ ፈለግሽኝ ብላ ጠየቀቻት። ዲማሪስም ወደ ስራዋ ተመልሳ ስራዋ እንድትሰራ እንደምትፈልግ ነገረቻት። አሊም በቁጣ ከዚህ ሁሉ በእኔና በሽማግሌው አባት ያደረግሽውን ግፍ አሁን በቀላሉ የምመለስ ይመስልሻል ብላ ጠየቀቻት። እሷም ይቅርታ እንድልሽ ነው እየጠበቅሽኝ ያለሽው አለቻት። አሊም በትንሽ ይቅርታ ማለት እንዳለባት ከነገረቻት በኋላ ዲማሪስ እሺ ይቅርታ አድርግልኝ አለቻት። አሊም ቀጥላ ሌላም ለሽማግሌው አባት ልጃቸውን እንዲያዩ እንድትፈቅጅላቸው እፈልጋለሁኝ፣ ካልሆነ ግን እኔ ወደ ስራ እመለሳለሁኝ ብለሽ እንዳታስቢው አለቻት። ዲማሪስም ደስ አይላት እሺ ብላ ይዛት ተመለሰች። ሽማግሌው አባት ያለበት ቦታ እንደደረሱም አሊ ለሽማግሌው ወደ ድርጅቱ ሂዶ ለልጁ ማግኘት እንደሚችል እንድትነግራቸው ነገረቻት። ዲማሪስም ብዙም ደስ አይላት ወደ ሽማግሌው አባት ቀርባ አባት አሁን ገብታችሁ ለልጃችሁ ማግኘት ትችላላችሁ ብላቸው ሄደች። ሽማግሌው አባትና አሊም ከጀርባዋ ተከትለዋት ሄዱ። ወደ ቢሮው ከገቡ በኋላም ዲማሪስ ለሽማግሌው ቁጭ እንዲሉ ጠየቀቻቸውና ለአሊም እንሂድ እየጠበቁሽ ነው ብላ መርታት ሄደች። ወደ ቢሮው ይዛት በመግባትም የፋይናንስ ሰራተኛዋ ተመልሳለች ብላ ትታቸው ሄደች። ዳንኤልም አሊ ስላገኘሁሽ በጣም ደስ ብሎኛል፣ ይሄ ባለደረባዬ ነው ፖል ይባላል ብሎ ቁጭ እንድትል በአክብሮት ጠየቃት። እሷም አመስግና ቁጭ አለች። ፖልም ፋይናንስ ሰራተኛ ወደዚህ ስብሰባ መጋበዝ አስፈላጊ አይመስለኝም፣ ሁሉም ነገር ስርዓቱን መጠበቅ አለበት አለው። ዳንኤልም በጣም አስፈላጊ ኮንትራት እንደሆነ እና ከመፈራረማቸው በፊት በባለሙያ እንዲረጋገጥ እንደሚፈልግ ነገረው። ፖልም ከቦርሳውም ዶኩመንት አስወጥቶ ሰጣትና እሷም ለዶኩመንቱ በደንብ አድርጋ በመመልከት በጣም ትልቅ ስህተት ተሰርተዋል፣ እዚህ ቦታ ላይ ያለ ፍትሐዊ መንገድ ወደ ድርጅቱ ሾልኮ የሚገባው የፋይናንስ ስህተት ነው፣ ይሄ ማለት ያንተ ያልሆነውን ኪሳራ ኃላፊነቱን እንድትወስድ የሚያደርግ ነገር ነው ብላ ጠቆመችው። ዳንኤልም ደንግጦ ወረቀቱን በደንብ አድርጎ ካየው በኋላ ይሄ ወረቀት በመጀመሪያ ያሳየኝ ወረቀት አይደለም አይደል ብሎ ጠየቀው። ፖልም ድንብርብር በማለት ስህተት እየተባሉ ያሉትን ነገሮች ትናንሽ ስህተቶች መሆናቸውንና ለኮንትራትም ምንም አይነት ችግር ማምጣት እንደማይችሉ ነገረው። አሊም ትናንሽ ስህተቶች አይደሉም፣ ትልቅ አደጋ ማምጣት የሚችሉ ስህተቶች ናቸው። ዳንኤል ይሄ ስህተት ለድርጅትህ በጣም አደገኛ ነው አለችው። ፖልም ከ5 ደቂቃ በፊት ያወቃትን ሴት ንግግር ሰምተህ ለረጅም ጊዜ ባለደረባህን እንዳትጠረጥረኝ፣ በፍጹም የማታውቀውን ነገር ነው እያወራች ያለችው አለው። አሊም የምትናገረውን ነገር በደንብ አድርጋ እንደምታውቀው በአክብሮት ነገረችው። ቀጥላም ለዳንኤል እመነኝ፣ በፍጹም ለዚህ ዶኩመንት እንዳትፈርምለት አለችው። ዳንኤልም ለተወሰነ ጊዜ ሲያስብ ከቆየ በኋላ ዶኩመንቱን በደንብ አድርጎ አይቶ ለመፈረም የተወሰነ ቀናቶችን እንደሚያስፈልገው ነገረው። ፖልም ንግግሯን ሰምተህ እየወሰንክ ካለህ እኔ በፍጹም ካንተ ጋር ውል ማድረግ አልችልም ብሎ ንብረቱን ይዞ ሄደ።
ከሄደም በኋላ አሊ እኔ እንደማላሳልፈው ስላወቀ ነው ትቶ የሄደው አለችው። ዳንኤልም ጠርጥሮት እንደነበረና አሁን ደግሞ ጥርጣሬ እውነት እንደሆነ እንዳረጋገጠ ነገራት። ቀጥሎም ስላደረግሽልኝ ትብብር በጣም ነው የማመሰግንሽ፣ ከዚህ በኋላ ግን ዘግይተሽ እንዳትመጪ አላት። እሷም ቀጥላ ይቅርታ በመጠየቅ እየመጣች ያለች መንገድ ላይ አደጋ እንዳጋጠማት ከዚህ በኋላም በፍጹም ዘግይታ እንደማትመጣ ነገረችውና ወደ ስራዋ ተመለሰች። ከዛ በኋላም ዲማሪስ ወደ ሰራተኞቹ በመሄድ ውጭ ላይ ለልጁ ፈልጎ ከገጠር የመጣው ሽማግሌ አባት መጥተዋል፣ ከእናንተ ለአባቱ የሚጠብቅ ሰው አለ እንዴ ብላ ጠየቀቻቸው። እነርሱም በአንድ ላይ በጭንቅላታቸውን አድርገው አባቱን የሚጠብቅ ሰው እንደሌለ ነገሯት። እሷም ስራቸውን እንዲሰሩ ነግራ ትታቸው ሄደች። ወደ ሽማግሌው አባት በመሄድም ሁሉንም ሰራተኞችን ጠይቃ ልጃቸውን ማግኘት እንዳልቻለች ነገረቻቸው እና ሽማግሌው አባትም የልጃቸውን የሚሰራበትን የህንፃው ስዕል አውጥተው ሊያሳዩት ሲሉ ዲማሪስ በንዴት ዝም ብላችሁ ሰው አታድክሙ፣ ልጃችሁን እዚህ አይሰራም፣ አሁን በሰላም ከዚህ ውጡ አለቻቸው። ሽማግሌው አባት ግን ልጃቸውን ሳያገኙ በፍጹም ከቢሮ እንደማያወጡ ነገሯትና እሷም ጋርድ ጠርታ ሽማግሌውን አባት እንዲያስወጣው አዘዘችው። ጋርዱም እንዲወጡ ያስገደደው እያለ አሊ መታ ለምን ሽማግሌውን አባት እያስወጣቸው እንዳለ ጠየቀቻት። ዲማሪስም የማይመለከታት ጉዳይ ላይ መግባት እንደሌለባትና አሁን በፍጹም ልታገሳት እንደማትችል ነገረቻት። አሊም ልጄን ጥሪልኝ ነው ያልሽ፣ ሌላ ያልሽ ነገር የለም እኮ አለቻት። ዲማሪስም በቁጣ ሁሉንም ሰራተኞችን ጠይቃ ልጃቸውን ማግኘት እንዳልቻለች ነገረቻት። አሊም አባት እርግጠኛ ናችሁ ልጃችሁን እዚህ ድርጅት እንደሚሰራ አለቻቸው። ሽማግሌው አባትም አዎ እዚህ እንደሚሰራ እርግጠኛ ነኝ ብሎ በትክክል አድራሻውን ነገሯትና አሊም ምናልባት ሳይነግሯችሁ ስራ ቀይሮ እንዳይሆን ብላ ስሙን እንዲነግሯት ጠየቀቻቸው። ሽማግሌው አባትም ልጄን ዳንኤል ነው የሚባለው አሏት። አሊም ደንግጣ የድርጅቱን ባለቤት ማለት ነው ብላ ጠየቀቻቸው። ዲማሪስም ውሸታቸውን ነው፣ እኔ ከዚህ በላይ መታገስ አልችልም፣ ጋርድ በፍጥነት ከዚህ ያስወጣቸው አለችው። ጋርዱም ይዞት ሊወጣ ሲል አሊ ምናልባት የእውነት ልጃቸውን ቢሆንስ፣ ካልነገርሽው ደግሞ ከስራ ልትባረሪ ትችላለሽ አለቻት። ዲማሪስም በዳንኤልና በሽማግሌው አባት ላይ ትልቅ ልዩነት እንዳለና በፍጹም አባቱ መሆን እንደማይችል ነገረቻት። አሊም አንቺ ካልነገርሽው እኔ ልነግረው ነው ብላ ለመሄድ እንዳሰበች ዲማሪስ ራሴ ነግረዋለሁኝ ተመለሺ ብላ ወደ ዳንኤል ቢሮ ለመሄድ ስትል ዳንኤል መጥቶ አባቴ ብሎ አቅፎ ሳማቸው። በመቀጠልም አባቴ ስላየሁ በጣም ደስ ብሎኛል አላቸውና ሽማግሌው አባትም ወደ ቤት ስላልመጣ ራሳቸውን መጥተው ለማየት እንደወሰኑ ነገሩት። በመቀጠልም እናቱን የላከችለትን ካርቶን ላይ የነበረውን አስቤዛ ሰጡት። እሱም ደስ ብሎት ተቀበላቸውና መሰገናቸው። በመቀጠልም ዳንኤል አሁን ነው የመጣኸው አይደል? እርቦህ ይሆናል አለው። ሽማግሌው አባትም ወደ ቢሮ ጠዋት እንደመጡና ነገር ግን ሰራተኛውን ልታስገባ ፈቃደኛ እንዳልሆነች ነገሩት። ዳንኤልም በንዴት አባቴ ማናት ልታስገባ ፈቃደኛ ያልሆነችው ብሎ ጠየቀው። ሽማግሌው አባትም ወደ ዲማሪስ እያዩ ጸሐፊዋ ናት እኔን ለማስገባት ፈቃደኛ ያልሆነችው አሉት። ዳንኤልም በንዴት ዲማሪስ አባቴ እንደመጣ ለምን አልነገርሽኝም ብሎ ጠየቃት። ዲማሪስም በሱና በአባት መካከል ትልቅ ልዩነት ስላየች የእውነት አባት መስሎ እንዳልተሰማት ነገረችው። እሱም ከገጠር ስለመጣ ነው እንደዚህ የምትየው ያለሽው? ዲማሪስ ይሄ የምታየው አባት የእኔ ትክክለኛ አባቴ ነው፣ አርሶ አደር ሆኖ ነው ለእኔ አስተምሮ እዚህ ደረጃ ላይ ያደረሰኝ አላት። ዲማሪስም ይቅርታ ጠየቀቻቸውና ዳንኤልም ቀጥሎ ከዚህ ሰዓት ጀምረሽ ከሰዎች ጋር እንዴት መግባባትና መረዳዳት እንዳለብሽ ትምህርት መውሰድ አለብሽ፣ ካልሆነ ግን እዚህ ድርጅት ውስጥ መስራት አትችይም አላት። እሷም እሺ ብላው ሄደች። ዲማሪስ ከሄደች በኋላም ሽማግሌው አባት የኔ ልጅ ሌላ ማወቅ ያለብህ ነገርም አለ። እቼ የምታያት ሴት በጣም ደግና ለጋሽ ሰው ስለሆነች ነው ዛሬ ወደ ስራዋ ዘግይታ የመጣችው አለው። ዳንኤልም አባቱ ያለው ነገር ስላልገባው አባት ያልገባኝ ምን ማለት ነው ብሎ ጠየቀው። ሽማግሌው አባትም መንገድ ላይ የሄደ ያለ ተደናቅፎ ከወደቀ በኋላ አሊ መታ እንደረዳቸው ነገረው። ዳንኤልም አሊ ለአባቴ ስለረዳሽው በጣም ነው ማመሰግንሽ፣ ስላደረግሽው ሁሉም ነገርም መካስ አለብኝ አላት። አሊም ምስጋና የሚያስፈልገው ነገር አይደለም፣ ደግሞ ምስጋና ስለምፈልግ አይደለም እንደዚህ የማደርገው አለችው። ዳንኤልም ፈገግ እያለ አውቃለሁኝ፣ ነገር ግን የግድ በሆነ ነገር መካስ አለብኝ አላት። ቀጥሎም ለአባቱ ሌላ ጊዜ ሲመጣ አስቀድሞ መደወል እንዳለበትና እንደዛ ካደረገ ዛሬ እንዳጋጠመው ነገር ማጋጠም እንደማይችል ነግሮት ይዞት ሄደ። ከዛ በኋላም ዳንኤል ከቢሮው ሊወጣ ሲል አሊ በድንገት በሩን ከፍታ ግንባሩን መታችውና አትደንግጪ፣ አይዞሽ፣ ያንቺ ስህተት አይደለም የኔ ስህተት ነው፣ እንዳጋጣሚ ስፈልግሽ ነበር አላት። እሷም የተሰጣትን ሁሉንም ስራ እንደጨረሰችው ነገረችው። ዳንኤልም ቁጭ እንድትል ጠየቃትና አሊም የተሻለውን ውሳኔ ዶክመንት ላይ መፈረም እንደሌለበትና ሁሉም ታማኝ ባለደረባው ሊሆነው እንደማይችል ነገረችው።
እሱም በምን ምክንያት እንደዛ እያለች እንዳለች እንድትነግረው ጠየቃት። እሷም ምክንያቱም ፖል በማታለል ተከሷል አለችው። እንደዛ እየተዋዋሉ ያሉም የቢሮውን በር አንኳኩቶ ፖል ገባና ለዳንኤልም ልንነጋገር ጊዜ ያለህ እንዲህ አለው። ዳኒም አሁን መነጋገር እንችላለን አለው። ፖሎም ወንበሩ ላይ ተቀምጦ ባለፈው ትክክል ነበር፣ ቀስ ብያ ይሁትና ብዙ ግልጽ ያልሆነ ነገር እንደነበረው አረጋግጫለሁኝ። ስለዚህ ልክ በመጀመሪያው እንደተስማማነው ምንም ስህተት የሌለውን አዲስ ኮንትራት ይዤ መጥቻለሁኝ ብሎ በቦርሳው ላይ ዶኩመንት አውጥቶ ሰጠው። ዳንኤል ውሉን እያየ ስህተት የነበረበትን ዶኩመንት ምን እንዳደረገው ጠየቀውና ፖልም ድንግርግር እያለ ስለሱ ብዙም አትጨነቅ፣ አሁን አዲስ ውል እንፈራረም ብቻ አለው። አሊም በጭንቅላቷን ምልክት በመስጠት መፈረም እንደሌለበት ነገረችው። ዳንኤልም ወረቀቱን ወደሱ መልሶ እኔ መፈረም አልችልም አለው። ፖል ግን ሊያባብለው ብሎ አትሳሳት፣ ብዙ ብር ነው እያመለጠህ ያለው አለው። ዳንኤልም እንደማይፈርምበት ነግሮ እስከ ጊዜ ጋር አብረን እናየዋለን አለው። ፖል ወረቀቱን ቦርሳው ላይ አስገብቶ በአስተሳሰብህን ችግር ላይ ስትገባ ታስታውሰኛለህ ብሎት ሄደ። አሊም አትጨናነቅ፣ የተሻለውን ውሳኔ ነው የወሰንከው፣ ታየዋለህ ምን እንደሚሆን ብላ የሰራቸውን ስለነበረ ስራ ልታስረዳው ጀመረች። ከዛ በኋላም ዳንኤል ከአባቱ ጋር እያወራ ያለ ዲማሪስ መጣ። ይቅርታ ካረበሽካችሁኝ መግባት እችላለሁኝ ያለቻቸውና ዳንኤልም ችግር የለውም ምንድነው የፈለግሽው ብሎ እንድትናገር ፈቀደላት። ዲማሪስም ባደረገችው ነገር አባቱን ይቅርታ መጠየቅ እንደምትፈልግ ነገረቻቸውና ከተቀመጡበት ተነስተው እንድትቀጥል ነገሯት። አባት ያደረኩትን ነገር ስህተት እንደሆነ ትምህርት ወስጃለሁኝ፣ ስለዚህ ከልባችሁ ይቅርታ እንድታደርጉልኝ ነው የምፈልገው አለቻቸው። ሽማግሌው አባትም ስህተቷን አምና ይቅርታ መጠየቋን ትልቅ ነገር መሆኑን ነግሮ ይቅርታዋን እንደተቀበሉት ነገሯት። ለልጃቸውም የእውነት ከስህተቷ የተማረች ሆኖ ነው የሚሰማኝ፣ ስለዚህ ሁለተኛ ዕድል ሊሰጣት ይገባል አሉት። ዲማሪስም ለዳንኤል ከስራ ልታባረረኝ ከፈለግ የማባረር ሙሉ መብት አለህ አለችው። ዳንኤልም አላደርገውም፣ ነገር ግን ከዛሬ ጀምሮ አንቺ ሳትሆኚ አሊናት የኔ አማካሪ፣ የሆነ ውሳኔ የመወሰን ስልጣንም የለሽም አላት። እሷም እሺ ብላ ታቸው ሄደች። ንግግራቸውን እንደጨረሱም አለሌ ወደ ዳንኤል ቢሮ ገብታ ይቅርታ ቢዚ ከሆንክ ትንሽ ቆይቼ መመለስ እችላለሁኝ አለችው። እሱም ችግር የለውም ልሰማሽ እችላለሁኝ ብሎ እንድትቀጥል ፈቀደላትና ለአባቱ በአክብሮት ሰላም ብላ ወደ መጣችበት ነገር ልትገባ ስትል ሽማግሌው አባት በመሃል ላይ አቋርጦ የኔ ልጅ ባለትዳር ነሽ ወይስ ነፃነሽ ያለሽው ብሎ ጠየቋት። አሊም በጥያቄያቸውን ተገርማ ባለትዳር እንዳልሆነች ነገረቻቸውና ታዲያ ልክ እንደ ልጄ ነሻ፣ ሁለታችሁም አንድ ላይ መሆን የሚችሉ ሰዎች ናችሁ አሏት። ዳንኤልም እየሳቀ አባቴ ይሄ ሰርግ ድረስ በእናትህ አትጀምረው አለው። አባቱም ቀጥሎ የኔ ልጅ እኔ ሁሌም የምመኝልህን እንደዚች አይነት ደግና ፈቃር ጥሩ ልብ ያላት ሴት እንድታገባ ነው የምፈልገው ብለው አቅፈው ስመውት ሄዱ። አባቱ ከሄዱ በኋላም ለአሊ ለአባቱ ይቅርታ እንድታደርግለት ነገራትና እሷም አባቱ ስለኔ ያወራውን ነገር የትልቅ ሰው ንግግር ስለሆነ ችግር ያለው ነገር አይደለም አለችው። እሱም አይኗን እያየ እኔም ባንቺ ላይ ልክ እንደ አባቴ አመለካከት ነው ያለኝ አላት። አሊም በጣም ደስ ብሏት ስለ ስራ ለማውራት ብላ እንደመጣች ነግራ አጠገቡ ላይ ቁጭ አለችና ሁለታቸውም በፍቅር አይን እየተያዩ ዶኩመንቱን ገንጥላ ልታሳየው ጀመረች። ተፈጸመ። የተከበራችሁ የዚህ ዩቲዩብ ቻናል ተመልካቾች እንደዚህ አይነት ቪዲዮ መስራቴን እንድቀጥል ከፈለጋችሁ 1000 ሰብስክራይብ መሙላት ስላለበት ሰብስክራይብ በማድረግ ብትተባበሩኝ ደስ ይለኛል። በተረፈ ቪዲዮውን ከተመቻችሁ ወደ ሌላ ሰው እንዲደርስ ላይክ እና ሼር አድርጉት። ሀሳብ ካላችሁ ደግሞ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።